ስሜ ያሬድ ተስፋ ይባላል። ያው የተማርኩት እዚህ ሀረማያ ዩኒቨርሲቲ ሞዴል ትምህርት ቤት ውስጥ ነው። የ12ኛ ክፍል ተማሪ ነበርኩኝ እና 12ኛ ክፍል በተፈተነው ውጤት 533 በማምጣት ከፍተኛ ውጤት እንደ ትምህርት ቤቱ አምጥቻለሁ እና ይህንንም ውጤት በማግኘቴ በጣም ደስ ብሎኛል። በመጀመሪያ አመሰግናለሁ ስለተሰጣችሁኝ። ስሜ ፈይት ማመድ ይባላል። የሀረማያ ዩኒቨርሲቲ ሞዴል ስኩል ትምህርት ቤት ተማሪ 12ኛ ክፍል ተፈታኝ ነበርኩኝ። ውጤት ከ600 518 ነው ያመጣሁት። አመሰግናለሁ። ስሜ ሲፈን ጋዲሳ ይባላል። 2017 ኢንትራንስ ኤግዛሚኔሽን ተፈታኝ ነበርኩኝ። 510 ነው ያመጣሁት። ቀላል አይደለም። በርግጥ ከአመቱ መጀመሪያ ጀምሮ እየለፋን የነበረበት ነገር ስለሆነ አሁን ደግሞ እንደዚህ ውጤቱን ባማረ መልኩ ስናይ በጣም ነው ደስ ያለኝ። እንደውም እኔ ከጠበቅኩት በላይ ነው የሆነብኝ። ከ500 በላይ እንደዛም ያናልም አልጠበቅኩም ነበረ እና ደግሞ እንደውም 533 መሆኑን ሳይ ውጤቴን በጣም ነው ደስ ያለኝ። ያው ውጤቱ እንዴት ተገኘ ለሚለው ዋናው ሚስጥር ሊሆን ይችላል ሃርድ ወርክ ነው። እኔ ድሮውንም ጀምሮ ማለት ይሄ ጥናት ምናምን ነገር እንጆይ ያደረኩ ነው የምሰራው። ደስ ብሎኝ ነው የማጠናው ከዚህ በፊት እና ይህንንም ሲጀምር 11ኛ ክፍል ጀምሮም የሆነ የምናጠናበት ሳጠና የነበረበት መንገድም የሆነ ለ12ኛ ክፍል ፈተና በሚለው መንገድ ስለነበረ ይሄ ውጤት ማለት በቀላል መንገድ አይመጣም። ልፋትን ይጠይቃል። ኮንሲስተንሲ፣ ድግግሞሽ የሆነ አንድ ቀን አጥንተህ አንድ ቀን በምቶ ምናምን አይደለም እንደዚህ የሚመጣውና ድግግሞሽ እና ያው ኦብቪየስሊ ልፋትን በጣም ይጠይቃል። እንግዲህ አመቱን ከአመቱ መጀመሪያ ጀምሮ ጥናት ጀምረን ነበረ ከ9 እስከ 12 ያለውን ፖርሽን ከቨር ለማድረግ ማለት ነው። እንደውም እኔ ከ11ኛ ክፍል ክረምት ጀምሮ ነው የጀመርኩት። ያኔ 9ኛ ክፍልን ጀመርኩኝ። 9ን ትንሽ እንዳገባደር 12ኛ ክፍል ስንገባ የ10ን የቀጠልኩት የ10ን እዛን ለእያንዳንዱ ትምህርት ሊሚት እያደረኩት ማለት ስኬጁል አድርጌ ይህን ትምህርት በዚህን ያህል ታይም መጨረስ አለብኝ፣ ይህን ትምህርትንም በዚህን ያህል ታይም መጨረስ አለብኝ ብዬ እንደዛ ስኬጁል ባረኩት መሰረት ቀስ በቀስ እንደዛ እያደረኩ ነው ፖርሽኑን ከቨር ያደረኩት እና ቀስ በቀስ እንደዛ ፖርሽኑን ከቨር ሳደርግ ለእኔ በጣም ጠቅሞኛል። በቀላሉ መጨረስ ቻልኩትም ለዛ ነው። እኔ 11ኛ ክፍል መጀመሪያ ስንጀምር የሚመሳሰሉ ቶፒኮችን ምናምን ነገር እያገናኘው ከ9ና ከ10 ጋር ያኔ ነበር ዲቪዥን የጀመርኩት። ከዛ 11ኛ ክፍል ጀምሮ ማለት ነው 11ኛ ክፍል የሚገናኙ የ9ና 10 ቶፒኮችን ያኔ ከቨር ካደረኩ በኋላ ክረምት ላይ እዚህ አልነበርኩኝ። ለዛ ሪቫይዝ ማድረግ አልቻልኩም። እንደገና 12ኛ ክፍል ስንጀምር ደግሞ 11ኛ ክፍል በጀመርኩበት መንገድ ነበር የቀጠልኩት። ሰከንድ ሴሚስተር ላይ ደግሞ ሙሉን ጊዜ ጥያቄ በመስራትና በሪቪዥን ነበር ያሳለፍኩት ከመጀመሪያው ስቴፕ ጨርሼ ማለት ነው። ያኔ ቀኔን በጣም ኢፌክቲቭሊ ይጠቀማለሁ። ከዛ እስከ 5 ሰዓት ማታ ድረስ አጠናና ከዛ 11 ሰዓት ነው ጠዋት የምነሳው። ይሄ ማምሸት ምናምን ቀን እንዳላጠና ይረብሸኛል። ጥናቴን ደግሞ የጀመርኩት ክረምት ላይ ነው 2016 ክረምት 11 ወደ 12 ማለፊያ ክረምት በጣም ለብዙ ተማሪዎች አድቫንቴጅ ትሆናለች ብዬ አስባለሁ ለመዘጋጀት። አንዳንዶች ምናልባት በአንዱን ጨርሰው ወደ ሌላኛው መሄድ የማይፈልጉ ቢኖሩ እንኳን በሌላ አይነት መንገድም ማድረግ ይችላሉ። እኔ ግን ያው የተጠቀምኩበት መንገድ ይሄ ነው። ሌላ ያው የምለው ነገር ዋናው በደንብ ማጥናት ነው። ከዛ ውጪ ደግሞ ታይም ማኔጅመንት ላይ ጎበዝ መሆን ያስፈልጋል። ታይም ማኔጅመንት ላይ አሁን በዚህ ሰዓት ጥናት እጀምራለሁ ብሎ አንድ ሰው ካቀደ ያን ሰዓት አክብሮ በዛ ሰዓት እንትን ማለት አለበት፣ ወይም ደግሞ ዲሲፕሊን መሆን አለበት። አለበለዚያ ምንም ስኬታማ መሆን አይችልም። ሁሉ ነገር በታይም ውስጥ ያለ ስለሆነ ታይም ነው ወሳኙ ነገር። ታይሙን ከምንም በላይ ማኔጅ ማድረግ አለበት። ሶሻል ሚዲያ ሊኖር ይችላል፣ የተለያየ ነገር አብስትራክት የሚያደርግ ነገር ስለሚችል እንደዛ አይነት ነገሮችን እንትን አድርጎ ያንን ነገር ተከላክሎ ከዛ ነገር ተቆጥቦ ምንም ቢሆን ትምህርቱ ላይ ፎከስ ማድረግ አለበት። ስለዚህ በዛ አይነት ነገር በቀላሉ የ12ኛ ክፍል ፈተና እንትን ማለት ይችላሉ ማለት ነው። ሰነፍ ጎበዝ የሚባል ተማሪ አለ ብዬ አላስብም። ማለት ሁሉም ሰው አስፈላጊውን ዝግጅት ካረገ ብቁ የማይሆንበት ምክንያት የለም። ወላጆች በጣም ሰፖርቲቭ ናቸው።
ለጥናት ለሚመቸኝ ኢንቫይሮንመንት ከማስተካከል ጀምሮ ከሁሉም አንጻር ሲታይ በጣም የሆነ የምፈልገው ነገር ለማድረግ ወደ ኋላ የማይሉ አይነት ወላጆች ናቸው። ትምህርት ቤቱም በቃ በቲቶርም ከአስተማሪዎችን ከተለያዩ ቦታዎች በማምጣት የተለያየ ድጋፍ ሲያደርግልን ነበር። እኛ በተፈተንበት በዚህ በ2017 ዓመት እንግዲህ ልዩ ትኩረት የሰጠን እኔ እንዳየሁት ሆነ ማለት ከበፊቶቹም በበለጠ ልዩ ትኩረት የሰጠን ያው ይሄ የ4 ዓመት ፈተናው ከተጀመረ ጊዜ ጀምሮ ማለት ብዙ ተማሪዎች እየወደቁ ነው እና ብዙ ተማሪዎች እየወደቁ ስለሆነ ይህ እንዳይፈጠር ወላጆችም አስተማሪዎችም ከመጀመሪያ ጀምሮ ትኩረት ሰጥተውብን እንደዛ እያጠና ነበር። ብዙ ድጋፍም እያደረጉልን ነበር። በትምህርት ቤቱ በኩል አሁን ስናይ ቲቶር እንትን እያደረጉልን እየተከታተሉን አንድ በአንድ ያንን ነገር እንትን እያደረጉልን ነው የዘለቅ ነው ማለት ነው። በወላጆች በኩል ደግሞ ያው ትኩረት ሰጥተውብን ጥናቱ እንዴት ነው እንዴት እያጠናችሁ ነው የሚለውንም ነገር እንትን እያሉ እየደገፉ የሚያስፈልገውን ማቴሪያል እያሟሉልን በቤት ውስጥ ማለት ነው እና በዛ አይነት መንገድ ነው ወላጆችና መምህራኖቻችን ያገዙ ነው የሚረዱን ማለት ነው። አሁን እዚህ ለመማር ነው ያሰብኩት። ምን ማለት ነው ማለት ነው? እዚህ ለመማር ነው ያሰብኩት። ፍላጎትሽን ላይ ወደፊት የምማረው አይ እንዲህ ይሄን አመት ፍሬሽማን አይን ነው እስቲ ከዛ በኋላ መወሰን ይሆናል ብዬ ነው ያሰብኩት። ፍላጎቴን ገና ማለት አልወሰንኩም። ፍሬሽማን ኮርስ ወስጄ ከዛ በኋላ ወስናለሁ ብዬ ነው ያሰብኩት። ገና 1 አመት ስላለኝ ትርፍ ያው ህልሜ እኔ ከድሮም ጀምሮ ከኢንጂነሪንግ ጋር የተያያዘ ትምህርት ነው። በእርግጥ ኢንጂነሪንግ ሲባል ብዙ ጊዜ የስራ እድል እንደማይገኝ ነው ብዙ ጊዜ ትኩረት የሚታሰበው። ግን ደግሞ ከቴክኖሎጂ ጋር የተያያዘ ነገር ምንም ቢሆን ኢንጂነሪንግ ማለት ነው እና በኢንጂነሪንግ ዘርፍ ኤሌክትሪካል ኢንጂነሪንግ የመማር ህልም አለኝ። ወደፊት ያንን ተምሬ ሀገሬን የማሳደግ ህልም አለኝ ማለት ነው እና ደግሞ ያው ዘመኑ ከቴክኖሎጂ ጋር የተያያዘ ስለሆነ ኤሌክትሪካል ያዋጣል ብዬ ነው የማስበው። ሁሉም ነገር በኤሌክትሪክ ነው የሚሰራው። ብዙዎች የምናያቸው ነገሮች በኤሌክትሪክ ስለሚሰሩ ኤሌክትሪካል ኢንጂነሮች ደግሞ እንደዚህ አይነት ነገሮች ላይ ነው የሚሰሩት። ስለዚህ ያንን የመሆን ህልም አለኝ ማለት ነው። ብዙ ጊዜ 12ኛ ክፍል ከጀመሩ በኋላ ጊዜ አይበቃም ነው ብለው የሚያስቡ ልጆች አሉ። እኔ ክረምት ራሱ መጀመሪያ አያስፈልግም 11ን ባትጀምሩም ችግር የለም 12 ከጀመሩ በኋላ ራሱ በትክክል ጊዜያቸውን አቅርብ ጀምሩበት ያልቃል ትምህርቱ። ብዙ ተማሪዎች ግን አያልቅም ገና ነን የሚለው ድንጋጤ ብቻ ነው ወደ ኋላ የሚገታቸው እንጂ መስራት ሳይችሉ ቀርቶ አይደለም። ለዛ ነው የምላቸው ይሄ ጊዜ አይበቃን የሚለውን ነገር ይተውት። ኢቭን ሰከንድ ሴሚስተር ብትጀምሩ ራሱ ይጨርሳሉ። የሆነ ኮንሲስተንሲ ነው የሚፈልገው በትክክል ማጥናት እና ሰዓትን መጠቀም ነው እንጂ ያ ነገር አይፈልግም። መልእክት ማጥናት አለባቸው። ዛሬ ነገ ሳይሉ መጀመር አለባቸው ማለት ነገ ጊዜ አለኝ የሚለው ቃል በጣም ገዳይ ነውና ተስፋ ሳትቆርጥ መስከረም ላይ የሚሆን ህዳር ላይ የሚሆን መጋቢት ላይ የሚሆን መጀመር አለበት ካልጀመርክ ማለት ነው። እና የሚዘለል ፖርሽን መኖር የለበትም። ምክንያቱም ከዚህ ይመጣል ምናምን የሚል ነገር የለም። ኢንትራንስ ኤግዛሚኔሽን እና ሁሉም ነገር ከተለያዩ አመት ሺቶች መስራት። ለምሳሌ አሁን እኔ እስከ 2000 ድረስ ሰርቻለሁ። እንደውም የተወሰኑ ሳብጀክቶችን 1990 ምናምን ቤት ውስጥ ራሱ ገብቼ ነበረ። ሺት መስራት፣ ጥያቄ በደንብ መስራት ጠቃሚ ነው ብዬ አስባለሁ። በመጀመሪያ የማመሰግነው እንግዲህ 12 አመት ልፋቴን መና ሳያደርግብኝ ወይም ከንቱ ሳያደርግብኝ እየረዳኝ ነበር። እግዚአብሔርን ማመስገን እፈልጋለሁ። እስከጥል ደግሞ ቤተሰቦቼን፣ መምህራኖቼን እና ደግሞ የክላስ ጓደኞቼን ሁሉንም ማመስገን እፈልጋለሁ። ይሄ ነው። መጀመሪያ ያው ፈጣሪ እግዚአብሔር የተመሰገነ ይሁን ለዚህ ሁላ ነገር ለረዳኝ። በሁለተኛ ደረጃ ደግሞ አህመድ ዲዶ፣ መምህር ታደሰ ምንዳ፣ መምህር ደጀኔ ታምሩ፣ መምህር ጸጋዬ ያበራ የመሳሰሉት አስተማሪዎች በጣም ረድቶኛል። ከስር ጥያቄ በመስጠት ያለውበትን ቦታ የደረስክ እንዴት ላይ ነው እያሉ ከሰዓት ወደ ሰዓት እየደወሉ እኔም በማበረታታት ለረዱኝ በጣም ምስጋና ማስተላለፍ ፈልጋለሁ። በተጨማሪም መምህር ቡርቃ ጉተማን በጣም አድርጌ ማመስገን ፈልጋለሁ። በእኔ ለውጥ ላይ በጣም ብዙ አስተዋጽኦ አድርጓልና እግዚአብሔር ይስጥልኝ። አጠቃላይ ያው ለ12ኛ ክፍል ተማሪዎች መልካም እድል አለው። በሚችሉት መንገድ ይስሩ። አይቻልም የሚባል ነገር የለም ብዬ አስባለሁ። ሌሎችም ተማሪዎች እንግዲህ አትጥሩት ትምህርትን። አመሰግናለሁ።
እሺ